የራስመስ ሆይለንድ ጎል ማግባት በናፖሊ ስኬታማ የሆነ መምጣት ስለ እግር ኳስ አንድ ነገር ሊያስተምረን ይገባል። አጥቂዎች በተለይ አጥቂዎች ከተለያየ ቦታ ሲመጡ በተለይ ትልቅ የተባለ ክለብ ውስጥ ሲመጡ ኳስ በጣም ሊሰጣቸው ይገባል። ሊያጠፉ ይችላሉ፣ በተደጋጋሚ ጥፋት ሊፈጽሙ ይችላሉ፣ ግን በጣም ኳስ ማግኘት አለባቸው። በጣም ኳስ ኦሬዲ ራስመስ ሆይለንድ ታለንት ያለው ከአታላንታ ሲመጣ ወደ ማንቸስተር ዩናይትድ በደንብ ጎል አግብቶ ፈጣን እንደነበረ ሞገስ ነበረው ልጁ። ዩናይትድ ገባ፣ ኮንፊደንሱን አጥቶ በየሳቀ የመጣ ልጅ ዲፕሬስድ ሆኖ ነበር የወጣው። አዝኖ አኩርፎ በጣም በቃ የሚደብር ሙድ ውስጥ ሆኖ አሳለፈ። ከዛ መጨረሻ ላይ ናፖሊ ገባ። ናፖሊ ሲገባ መጫወት ጀመረ። ኳስ ያቀብሉታል፣ ያስሞክሩታል። ሲሞክር ሲጫወት ታለንት ወረደ ያለ ቲም ነው የሚፈልገው የሚያቀብለው ተጫዋቾች ኮንፊደንሱ እንዲጨምር ነበር የሚፈልገው። ልጁ እግሩ ላይ ልጁ ሰውነት ውስጥ ታለንት አለ፣ የኳስ ታለንት አለ። አጥቂ ነው፣ ያገባል እና አገባ፣ ተጫወተ። ይሄው ደስተኛ ሆኖ እየሳቀ ነው እና የሚያቀብለው ሰው ይፈልግ ነበር። አጥቂዎች እንደዚህ ነው። አጥቂዎች ታይተው የሆነ ክለብ ውስጥ ታይተው ጎበዝ መሆናቸው ከተረጋገጠ ከዛ ከፈረሙ አስፈርመው ዝም ብለው የሆነ ተአምር ፍጠሩ መባል የለባቸው። ሚድፊልድ ይፈልጋሉ፣ ዊንገሮች ይፈልጋሉ፣ የሚያቀብላቸው የሚስገበገባቸው አይደለም። አሁን ብሩኖ ፈርናንዴስ ይንገበገባል፣ ለራስመስ ሆይለንድ አይሰጠውም። እነ ራሽፎርድ አይሰጡትም ነበር። ራሽፎርድ አሁን ባርሳ ገብቶ ነው ጸባይ ገዝቶ የሚያቀብለው። እነ ጋርናቾ አይሰጡትም፣ እነ አማድ አይሰጡትም። ማንም የሚሰጠው የለም። አሁን ደብሬን ያቀብለዋል፣ ኳስ ያቀብለዋል። አይንገበገብ፣ ሊያገባ አይደለም። ከተከላካይ አምጥቶ ከኋላ አምጥቶ ኳስ ያቀብለዋል። ሲያዋጣ ያዋጣለታል። ለቴስታ ለጭንቅላት ያዋጣል። ያስሞክሩታል፣ ያቀብሉታል። አጥቂ መጥቶ ሴስኮን አምጥተው 90 ደቂቃ ሙሉ የምታቀብለው ኳስ 1-2 ኳስ ከሆነ ልጁ ሲጀምር 60 ደቂቃ ነው የሚያጫውተው፣ ወይ ደግሞ ከ60 ደቂቃ በኋላ ነው የሚገባው። በዛች ደቂቃ ውስጥ ማን አቀብሎት ነው የምታስወጣው? ማን አጫውቶት ነው ፐርፎርም እያደረገ አይደለም የሚባለው? እና አጥቂ ሰው ይፈልጋል፣ አጥቂ ቡድን ይፈልጋል ውጤታማ እንዲሆን። አጥቂ ነው። ከኋላ ከተከላካይ አምጥቶ ሊያገባ አይችልም። ኢቭን ራሱ ቦክስ ቱ ቦክስ የሚጫወቱ ሚድፊልደሮች ሴንትራል ሚድፊልደር የሚባሉት ራሱ ለነሱም ይከብዳል። ግን አግባ ቢባል እንኳን ከተከላካይ አምጥተ አግባ እንኳን የሆነ ኳስ አግባ እንኳን ተብሎ ሊጠየቅ የሚገባው አጥቂ ሳይሆን እንዲህ ሚድፊልደሮች ናቸው። ቢያንስ እንኳን ተአምር እንኳን ፍጠሩ የሚባሉት እንኳን እነሱ ናቸው። አጥቂ ፊት ለፊት ሆኖ የሚጠብቅ ነው። አንተን ነው የሚጠብቀ እንድታቀብለው። ካላቀበልከው ኳስ ከየትም ሊያመጣ አይችልም። የምታቀብለው ደግሞ አንድ አይደለም፣ ደጋግመን የምታቀብለው። ምክንያቱም ተከላካይ ስህተት አይሰራም። ተከላካይ በ90 ደቂቃ ውስጥ ስህተት የሚሰራው አንዴ ሁለቴ ነው። ከሰራ መስራት ደግሞ የለበትም ነው የሚባለው። ምርጥ ቲም ስትሆን መሳሳት አትችልም። ቢሳሳት ራሱ አንዴ። አጥቂ በተደጋጋሚ መሳሳት መቻል አለበት። የአጥቂ መሳሳትና የተከላካይ መሳሳት አይቻልም። አጥቂ ሊያገባ ስለሚሞክር ነው የሚስተው። ተከላካይስ እንዳይገባ ከተሳሳተ ተከላካይ ጎል ይገባበታል። እና አጥቂ በጣም እንዲስት መፈቀድ አለበት። አጥቂ በደንብ ኳስ ማግኘት አለበት። በቃ እንደዚህ ነው አጥቂ የሚሻሻለው። ፊድ መደረግ አለበት አጥቂ። ራስመስ ሆይለንድም አሁን ያገባ ስለሆነ በጣም ደስ ብሎኛል።